ቤተሰብ በትላንትናው ዕለት ምን እንደተፈጠረ ታውቃላችሁ? ማነው ብሩኬ እንግዲህ በጣም ጎበዝ ሆኖ እንግዲህ ያው እውነታውን አውጥቷል። መጀመሪያም እኛም ስንከራከር የነበረው ተው ብሩኬ እንደዛ ታርተው ብሩኬ እንደዚህ ነው ምናምን እያልን ስንከራከርም የነበረው እውነታው እንዲወጣለት ነበረ። እግዚአብሔር ይመስገን ዛሬ እውነታው ወጥቶ ያው ሁሉ ነገር ታውቋል ማለት ነው። ለማንኛውም ቤተሰብ ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። በደንብ አድርጋችሁ ላይክ አድርጉ፣ ሰብስክራይብም አድርጉ። አዲሱ ዩቲዩብ ስለሆነ እኔ ፍቅሮች የኔ ማሮች እንደምወዳችሁ ታውቃላችሁ። እንግዲህ ቤተሰብ እንኳን ደስ ያላችሁ ሁላችሁም ማለት ነው። እኔ በጣም ፈርቼ ነበረ ሩታ ይሄን ሃይሚና ብሩኬን በጣም ይጣላሉ፣ ከዚህ በላይ በጣም ተጣልተው ይሄዱበታል ብዬ ፈርቼ ነበር። ግን ባጭሩ ስለተስተካከለ እጅግ በጣም ደስ ብሎኛል። ለምን መሰላችሁ? ያው ታውቃላችሁ ብሩኬ በጣም ለፍቷል፣ በጣም ተናዶ ነበረ። ሃይሚዬም በመሃል ስትጎዳ ነበረ እና ደግሞ ትላንትና ማናት ስሟ እዩ ስታለቅስ ደግሞ በጣም ነበር ያሳዘነችኝ። ያ እውነቱን ስላወጣች ጥሩ ነው። ግን ያለ አግባብ እቺ ሴት እንደዚህ በማድረጓ ደግሞ ጥሩ ነገር አልሰራችም። ሁለተኛ ነገር ደግሞ እዩ ሳትሆን ጥፋተኛው ዋና ጥፋተኛው ዶክተር ነው። ዶክተሩ ራሱ በህግ መጠየቅ እንዳለበት ነው እኔ የሚገባኝ ማለት ነው። እንዴት እንደዚህ አይነት ነገር ሊያደርግ ይችላል? እኔ መጀመሪያም ስናገር ነበረ ዶክተሩ ጋራ ተመካክረው ብር ተከፍሏል ብዬ ባለፈው ጊዜ ታስታውሳላችሁ ቪዲዮ ሰርቼ ነበረ፣ ሁላችሁም ካስታወሳችሁ ማለት ነው። በዛን ሰዓት ለምንድን ማይጠይቁት? ብሩኬ መጠየቅ አለበት። ዶክተሩ ጋር እሷ ተነጋግራለች እና ደግሞ የእሷ የማናት የአዩ ጓደኛ ከዶክተሩ ጋራ ፒሱና ገንዘብ ከፍላ ምናምን ብዬ ብዙ ነገር ነግራችሁ ነበር። ግን እነ ብሩኬ አንዳንዴ አይሰሟችሁም፣ የምትናገሩትን ነገር አይሰሟችሁም። ስለዚህ ነው እንጂ እኛ ብዙ ነገር ተናግረን ነበረ። እንግዲህ ትናንትና እውነቱ መውጣቱ በጣም ደስ ብሎኛል። እግዚአብሔር ሁላችሁም ደስ ብሏችሁ ለጨረቃ ፋሚሊዎች። ያው እንግዲህ እዩም ልጄን ስጥቼ ወደ አረብ ሀገር እሄዳለሁ ምናምን እያለች ነው። ይሄ እንኳን ፉገራ ነው። ወደ አረብ ሀገር አትሄድም፣ እየፎገረች ነው ያለችው። ሙር ነው አንጀት መቢያ ማለት ነው። እና ይሄን አንጀት መቢያሽን ላሽ አርጌ ሰውን ስም አጥፍተሽ ያለ አግባብ ፍቅረኛሞችን ለማጣላት ለማጋደል የሰራሽው ስራ በጣም አሳፋሪ ስራ ነው። ከዚህ በኋላ ሌላ ሰውም እንደዚህ ጠንቅ ስለምትሆን እቺ ሴት አለመጣጋት ነው። ከዚህ በኋላ ራሱ ብሩክም ሆነ ሃይሚ እሷን እንርዳት የሚሉትን ነገር ቢያቆሙ ይሻላቸዋል። ለምን ነገም ተነጎዳም በሌላ መንገድ በሌላ ስራ ደግሞ መታ እነሱ ልጎዳ ስለምትችል እንደዚህ ነገር ጥሩ አይመስለኝም። ሃይሚዬም ከዚህ በኋላ ከዚች ልጅ ጋራ መጠጋትም የለባትም፣ አብሮ መሆንም የለብሽም ብሩክም ብትሆን ማለት ነው። ለምን እናንተ ላይ ነገር ነው የሚፈልጉት፣ ነገር በቃ ነገር ነው። እኔ ቡታጅራ ሲሉ ለምን እንደሆነ አላውቅም ነገር ውስጥ እንደሚገቡ እነዚህ ልጅ እውነት የቡታጅራ ቡዳ በልቷቸዋል መሰለኝ። ቡታጅራ ቡዳ በልቷቸዋል መሰለኝ። ሃይሚና ብሩኬ በሄዱበት ቁጥር ሁሌ እንደተጣሉ ሁሌ እንደተጨቃጨቁ በጣም ነው የሚገርመኝ እኔ ማለት ነው ቤተሰብ። እና ስለዚህ ቡራዬና ሃይሚዬ እንኳን ደስ ያላችሁ። በጣም ደስ ብሎናል እኛ የጨረቃ ፋሚሊዎች። ያው እውነቱ ስለወጣ ልጅቷ ህፃኗ የቢኒያም ስለሆነች ደግሞ እኮ በጣም የሚገርመኝ ነገር ወይኔ ብሩክ ስትመስል ወይኔ ብሩክን ትመስላለች ምናምን ሲሉ እኮ በጣም የሚገርመኝ። እኛ መጀመሪያም እኮ አይኔን ጨፍኝ አፌን ከዱኝ ብሩክን አምነዋለሁ ብሩክ አያረግም ብዬ ተከራክሬ ነበረ። ባለፈው ራሱ ያመነ ለታ እንዴት ተቃጥዬ ልሞት ታስታውሳላችሁ? እንዴት ያምናል? እንዴት ያምናል? ሁለቴ እንኳን ምርመራ ቢያረግስ እንዴት ያምናል? በቃ ብሩኬ ከሷ እንደው እሱ እንኳን አምኖ ታስታውሳላችሁ? አምኖ እንኳን እኛ አላመንም ብለን ስንል ነበር ካስታወሳችሁ ማለት ነው። እኛ አላመንም ውሸት ነው በእንደገና ምርመራ ያስፈልጋል ብለን በጣም ስንከራከር ነበር ቤተሰብ። እንግዲህ እግዚአብሔር ይመስገን ያ ሁሉም ነገር እውነታው ወጥቶ ዛሬ ሃይሚዬና ብሩኬን በእንደዚህ አይነት መልኩ ማየት ራሱ በጣም ትልቅ ነገር ነው ማለት ነው። እኔ አሁንም ቢሆን ልንገራችሁ፣ አሁንም ቢሆን ዶክተር ዝም ማለት አይባልም፣ ዝም መባል አይቻልም። የዶክተርን ስም ደግሞ ያለ አግባብ ሳትመረመሩ ምን ሳትሉ ያለ አግባብ ደግሞ የዶክተሮችን ስም ካጠፋችሁ እጅግ በጣም ከባድ ነገር ነው። ልንገራችሁ፣ ዝም ብላችሁ የዶክተሮችን ስም አታጥፉ። እውነቴን ነው የምናገረው። ላይ መረመሩም ካልተመረመራችሁ የዶክተሩን ስም አታጥፉ። አልተመረመረም ብላችሁ ተናገሩ። ግን ካልሆነ ደግሞ ማርያምን ማንም ሰው ከዚህ በኋላ ዶክተሮችን ዝም የሚል ሰው የለም። እንደዚህ በነጻ ያገቡ እንደዚህ የሚያደርጉ ከሆነ ዶክተሮች መቀጣት እንዳለባቸው ነው የምናገረው። አይ ደግሞ ውሸት ደግሞ ከሆነ ውሸት ነው ዶክተር ጋር አልገባንም ብሎ መናገር አለባቸው። ለምን ዶክተሮችስ ውሸታም ይባላሉ? እውነት በጣም ከባድ ነገር ነው ይሄ። ስለዚህ ቤተሰብ
ዶክተሮቹ ላይ ያለንን አቋም በጣም እያስፈራን ያለው። በእውነትም በውሸትም እንደዚህ ነገር ካደረጉ እጅግ በጣም ያስፈራል ማለት ነው። ቤተሰብ እውነቴን ነው የምናገረው። በዶክተር እምነታችንን ልናጣ ነው። ዶክተሮች እንደዚህ ሲያደርጉ እኛም እምነት እናጣለን ከዶክተሮች ማለት ነው። ስለዚህ ማንኛውም ዶክተር እንግዲህ ብር ተከፍሎት እንደዚህ ካደረገ በጣም አሳፋሪ ስራ ነው የሰራው እና ዶክተሩ አሁንም ቢሆን በህግ መጠየቅ ነው ያለበት። እውነቴን ነው የምናገረው፣ በህግ መጠየቅ አለበት ይሄ ዶክተር፣ እንደዚህ አይነት ስራ የሰራ ዶክተር ማለት ነው። ያለ አግባብ ልጅ ነው ብሎ ያለ አግባብ ልጁን እንደዚህ አይነት ስሜት ውስጥ መክተት፣ ያለ አግባብ ያላሰበውን ነገር ማስደረግ። ይሄ ልጅ የሆነ ነገር ቢያደርጋትሳ፣ የሆነ ነገር ራሱ ላይ ቢፈጥርሳ፣ ሀይሚ ሲሆን ነገር ብትሆንሳ እና እንደዚህ አይነት ስራ ለምትሰሩ ዶክተሮች እባካችሁን ተውረፉ። በውሸት ነገር ውስጥ አትደባለቁ፣ በውሸት ነገር ውስጥ አትግቡ ነው የምለው። እውነቴን ነው የምናገረው። ከዚህ በኋላ ተውረፉ። በጣም መጥፎ ስራ ነው እየሰራችሁ ያላችሁት ማለት ነው። ለማንኛውም ቤተሰብ ይህን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ። በተረፈ ቻው፣ ወዳችኋለሁ። ባይ ባይ።